ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። በቦንጋ ከተማ ረቡዕ ለወባ በሚል መሪ ቃል የጽዳት ዘመቻ ተጠናክሮ ቀጥሏል። ወረርሽኝ የሆነ የመጣውን የወባ በሽታ ለመከላከል መሰረት ያደረገ የጽዳት ዘመቻው ሁሉንም የማህበረሰብ ክፍል ባሳተፈ ሁኔታ ተካሂዷል። ብሩክታይት ብርሃኑን ተጨማሪው ይዛለች። የወባ በሽታ በአሁኑ ጊዜ በዞናችን እየጨመረ በመምጣቱ በትኩረት የመከላከሉ ስራ እየተሰራ ይገኛል። የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ እንደገለጹት የወባ ወረርሽኝን ለመከላከል ከአንድ ዓመት ወዲህ ረቡዕ ለወባ በሚል መሪ ቃል ተግባራዊ በሆነ ዘመቻ የወባ በሽታን መቀነስ እንደተቻለ ተናግረዋል። አሁናዊ የወባ ስርጭትን በተመለከተ ያው ሁላችንም እንደምናውቀው ላለፉት 2-3 ዓመታት በዞናችን የአየር ንብረት ለውጥ ተጽዕኖን ተከትሎ እየታየ ያለው የወባ ወረርሽኝ እጅግ በጣም ከፍተኛ ነው። አምና ታስታውሱ እንደሆነ ብዙ ሰውን የወባ በሽታ በጣም ጎድቷል። አሁንም በሽታው እየቀጠለ ያለበት ሁኔታ ነው ያለው። ነገር ግን የዞኑ መንግስት ወይም የዞን ጤና መምሪያ ከዞን መንግስት ጋር በመተባበር ወባን በሽታ መከላከል ካልቻልን ህዝቡን በነቂስ ወጥቶ ማፋሰስ ማዳፈን ስራዎችን እንዲሰራ ማድረግ ካልቻልን በጣም ያስቸግራል በሚል ረቡዕን ለወባ አውጀን ላለፉት 1 ዓመታት ለ2 ዓመታት ዘመቻውን እያካሄድን ያለንበት ሁኔታ ነው ያለው። በዚህም ውጤት መጥቷል። በተለይ የወባ ትንኞች የሚራቡባቸው አካባቢዎችን ማፋሰስ ማዳፈን ከተቻለ ውሃ ያቆረ ቦታ መጥፋት ከቻለ ከዙ እየቀነሰ ያለበት ሁኔታ ነው ያለው። አምና ታስታውሱ እንደሆነ ቦንጋ ከተማ ላይ የነበረው ጫና በጣም እናውቃለን። በዞናችን ገዋታ ወረዳ፣ ጊምቦ ወረዳ፣ ሌሎች አብዛኛዎቹ ወረዳዎች 17ቱ መዋቅር ማለት ይቻላል በጣም ከፍተኛ ነበረ። በዚህ ዓመት በተደረገው ብዙ ስራ ብዙ ዘመቻ ከዙ የአምናን ያክል ባይሆንም ጫናው አሁን እየጨመረ መሆኑን ያየንበት ሁኔታ ነው ያለው። በቀጣይ ውሃ ያቆሩ ቦታዎችን በማፋሰስና መሰል ተግባራትን በመተግበር የወባ ትንኝን ማጥፋት እንደሚገባ አሳስበዋል። ይሄ የወባ ጫና ካለ ይሄ የወባ በሽታ ካለ ምን አድርገን ነው ህዝብን መታደግ የምንችለው የሚለውን ስትራቴጂ ወይም ስልቶችን ነድፈናል። ስልቶች በእጃችን ነው ያሉት። እንግዲህ የመከላከያ ስልቶች ብለን ያስቀመጥናቸው 4 ዋና ስልቶች አሉ። እነዚህን ስልቶች መተግበር ያስፈልጋል። ሕክምና በጤና ተቋማት መስጠትን እስካሁን አላቋረጥንም። በጤና ጣቢያዎችም አልፎ በጣም ጫና ያለባቸው ጤና ኬላዎችም ሆስፒታሎችም የወባ አልፎ ታሞ ሰው ከመጣ መድኃኒቱን እንዲያገኝ በአግባቡ መድኃኒት እንዲኖር እያደረግን ያለንበት ሁኔታ አለ። ነገር ግን ትልቁ መከላከያ ፒላር የምንለው መከላከያ መሰረት የምንለው ትንኝ ቁጥጥር ነው። የወባ ትንኝ እንዳትራባ ከተራባችን በኋላ ህይወት እንዳይኖራት የማድረጉን ስራ ነው ትልቁ ስራ። ለዚህ ምን ማድረግ ያስፈልጋል? አንድ ውሃ ያቆሩ ቦታዎች በየአካባቢው ያለው አሁን ክረምት ስለሆነ ዝናብ እየዘነበ ስለሆነ የልማት ስራዎችም ስላሉ በየአካባቢው የተቆፋፈሩ ጉድጓዶች ስላሉ እዛ ላይ ውሃ ይጠራቀማል፣ ይቀመጣል። ያ የተቀመጠውን ውሃ በቀላሉ አካፋ ይዞ መጥቶ ዶማ ይዞ መጥቶ ልክ እንደዛሬ ማፋሰስ ማዳፈን መፋሰስ የሚችለውን በማፋሰስ መዳፈን የሚችለውን ደግሞ አፈር 10-20 አካፋ አፈርን አመጥቶ እዛ በመድፈን እንዲሸፈን ማድረግ ይቻላል። ያነጋገርናቸው የህብረተሰብ ክፍሎች በበኩላቸው እንደዚህ አይነት ስራ መሰራቱ የሚበረታታ ተግባር መሆኑን ገልጸዋል። መንደራችን እውነት ነው በወባ በሽታ በወባ ወረርሽኝ በጣም ብዙ ተሰቃይተናል፣ ተቸግረናል። እውነት እየወጣን ደጃችንም ሆነ አካባቢያችንን እንዲህ በየሳምንቱ እየወጣን ብናጸዳ ትንሽ ሙሉ በሙሉ እንግዲህ የመጣውን ወረርሽኝ ጋፕ ባናረግም የተወሰነ ልንከላከል እንችላለን ማለት ነው። ሁሌ ቢኖር ደስ ይለኛል። እኔም ይሄው ዛሬ እዚህ የልማቱ ተሳታፊ ሆኛለሁ። ነገም በዚሁ አይነት ብቀጥል ደስተኛ ነን፣ ያረካናል። አው ካልሰራን እንግዲህ እንደዚህ እየተቀመጠ ያስቸገረን ነው። ከህፃን እስከ አዋቂ ዛሬ የተወለደ ህፃን በውስጧ እርግዝና ያላት እናት በዚህ ወረርሽኝ በጣም እየተሰቃዩ ነው ያሉት። ከቅርብ ጊዜ ወዲህ ነው አሁን 2ኛ ዓመቱን አስቆጥሯል። ይሄ ወባ የሚሉት በሽታ ከገባ ይሄው ተሰቃይተን ነው የምንኖረው። እውነት እኔ ከነቤተሰቦቼ በጣም ታምሜ እኔም ከሞት ነው የተረፍኩት። ዛሬም ይሄው እየሰራን ነው። እግዚአብሔር የተመሰገነ ይሁን። እስቲ እንግዲህ መንግስት እችን ክኒን ራሱ በነጻ ባያረገን ሕክምናውን ባይረዳን ኑሮ በዚህ አይነት አንተርፍም ማለት ነው። አሁን ላይ የወባ ወረርሽኝን በተመለከተ የዘመቻ ስራ እየሰራን ነው ያለነው። ከህዝቦቹ ጋር ተስማምተን ብለን ጥሪ አስተላልፈን ሰውን በሚሆን ሁኔታ ተገኝቶ የዘመቻ ስራ እየሰራን ነው ያለነው።
ቀጣይነት ያለው ስራ ነው። ሮብ ቀን ሁሌ እየወጣ እናጸዳለን። እንደ ዛሬ ደግሞ እንደ ቀጠናችን ሁሉም ሰው በመውጣት ውሃ ያቆረውን ቦታ በማዳፈን የመከላከል ስራ እየሰራ እንገኛለን። በመጨረሻም የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ የወባ በሽታን ለመከላከል በዘመቻው ለተሳተፉ የህብረተሰብ አካላት ምስጋና አቅርበዋል። በዚህ ልክ ማህበረሰባችን በነቂስ ወጥቶ ለማንም አይደለም፣ በተለይ አካባቢ ንጹህ ከሆነ በሽታ የለም፣ ተላላፊ በሽታዎችም አይኖሩም፣ ወባም አይኖርም፣ ሌላም አይኖርም። ስለዚህ አካባቢ ማጽዳት ላይ ሁሉም መረባረብ መቻል አለበት። ስለዚህ ሮብን ለወባ ያልነው ነገር ተግባራዊ መሆን መቻል አለበት፣ ባህል መሆን መቻል አለበት። ሳይጠራ ሰው ቀስቀሳ ሳያስፈልግ ሮብን መውጣትም ባህል ማድረግ አለበት። ሮብ ብቻ አይደለም፣ አሁን ያለው የወባ ጫና ካፋ ላይ ያለው አሁን የወባ ጫና ሮብ በሳምንት አንድ ሮብን ቆጥረን በመውጣት ብቻ ሳይሆን በየቀኑ ወጥተን ማጽዳት ማንችል ከሆነ ከባድ ነው። በየቀኑ መውጣት በጣም ያስፈልጋል። ሁሌ መውጣት ጧት እያንዳንዱ ሰው ደጁን ማጽዳት መቻል አለበት። እያንዳንዱ ሰው አካባቢውን ማጽዳት መቻል አለበት። ይሄ ደግሞ የአካባቢ ጥበቃ ህግም አለ። ይሄንን ማኔጅ እያደረግን መሄድ አለብን። አሁን አንዳንድ ነገሮችን የታዘብኳቸው ሰዎች ይመጡና አንድ ሁለት አካፋ ነካ አድርጎ መሄድ ነው። እኛ አንፈልግም። ይሄን እርግጠኛ ሆነን ውሃ አለመያዙን እርግጠኛ ሆነን ነው መውጣት ያለብን። አሁን ሰው ስለተዳከመ ስለተሰራጨ ወደ ቤት አሁን መለስን እንጂ በዚህ ልክ አይደለም መሆን ያለበት። ልክ ለችግኝ ሆ ብለን ወጥተን ለእለቱ ያቀድነውን እቅድ አሳክተን እንደገባነው ሁሉ በአካባቢ ያለውን ውሃ ያቁሩ ቦታዎችን 100% ደፍነን 100% አፋሰን ቀጣይ ትንኝ እንዳይዝ ትንኝ እንዳትቀመጥ አድርጎ መመለስ ካልተቻለ ዝም ብሎ በየሳምንቱ ዘመቻ መውጣት ታይቶ መግባት አስፈላጊ አይደለም። ወጥቶ የሰሩ አካላትን እጅግ በጣም አመሰግናለሁ። የትምህርት ስብራትን ለመጠገን የሁሉም ርብርብ እንደሚያስፈልግ የደቡብ ኢትዮጵያ ሕዝቦች ክልላዊ መንግስት ትምህርት ቢሮ አስታወቀም። በትምህርት ለትውልድ ንቅናቄ በብልጽግና ፓርቲ ኢኒሼቲቭ የተጀመረው የትምህርት ልማት ስራ በከፋ ዞን ተጠናክሮ መቀጠሉም ተነግሯል። ታጅቶ ከበደ ያዘጋጀውን ቤተልሔም ምሩ ታቀርባለች። የትምህርት ስብራትን ለመጠገን በፓርቲም ሆነ በመንግስት ዘርፈ ብዙ ጥረቶች እየተከናወኑ መሆናቸውን ተናግረዋል። ሞዴል የሆነ ግን አንደኛን በዚህ ዓመት በሁሉም መዋቅሮቻችን አንዳንድ መገንባት አለበት የሚል አቅጣጫ ከጠቅላይ ሚኒስትራችን ጀምሮ መጥቶ ሁሉም አካባቢዎች አንዳንድ ሊገነቡ የሚችሉበት ሁኔታ እንዲኖር የሚያስችል እቅድ ወጥቷል። ከወረዱት ውስጥ በዞናችንም በክልላችንም ቡታ ወራ ላይ የመጀመሪያ የሆነ የቅድመ አንደኛ ደረጃ ትምህርት ቤት ዛሬ አስመርቀናል። አንደኛ ወጣችሁ ስላስመረቃችሁ እንኳን ደስ ያላችሁ። እንግዲህ ትምህርት ላይ የነበረውን ችግር ትምህርት ላይ የነበረውን ውድቀት ለማስተካከል መንግስት ብዙ ስራ እየሰራ ነው፣ ብዙ እየለፋ ነው። እንደምታውቁት የትምህርት ስብራትን ለማስተካከል ከ2014 ጀምሮ ትምህርት ለትውልድ የሚል ፕሮጀክት በመቅረጽ ህብረተሰቡን በማሳተፍ ብቁ ተማሪን ለመፍጠር ብቁ መምህር ለመፍጠር እየተሰራ ያለ ስራ እጅግ በጣም አመርቂ ነው። በርካታ ሀብት በማሰባሰብ የትምህርት ቤት ግንባታን መስራት፣ የመምህራን አቅምን መገንባት፣ እንደዚሁ ተማሪዎችን መደገፍ ላይ ብዙ ስራ እየተሰራ ነው። በቅርቡም የተማሪ ምገባ በየአካባቢው ተጀምሯል። ስለዚህ መንግስት ያደረገ ያለውን ትኩረት ተቀብሎ ሺሾንዴ ወረዳ ቡታ ወራ ላይ እጅግ በጣም የሚያምር ቅድመ መደበኛ ትምህርት ቤት ተሰርቶ ዛሬ አስመርቀናል። ይህ ትምህርት ቤት በዞናችን ብዙ የቅድመ መደበኛ ሞዴል ትምህርት ቤቶች እየተሰሩ ያሉ ቢሆኑም ቀድሞ ጨርሶ በማስመረቅ የመጀመሪያ ስለሆነ ቅድምም ተመስግነዋልና አሁንም በጣም እናመሰግናለን። በትምህርት ለትውልድ ኢኒሼቲቭ በጠቅላይ ሚኒስትራችን በተቀመጠው አቅጣጫ የትምህርት ቤቶቻችን ደረጃ እጅግ በጣም ዝቅተኛ ከመሆኑ ጋር ተያይዞ ህብረተሰቡን በማሳተፍ ባለሀብት በማቀናጀትና በማስተባበር የትምህርት ቤቶችን ደረጃ ማሻሻል አለብን ብለን ባስቀመጥነው ልክ ቀደም የዞኑ አስተዳዳሪ ባስቀመጡት ልክ ዘንድሮ 711 ሚሊዮን ያክል ሀብት ከህብረተሰቡ ተሰብስቦ የዛሬውንም የቅድሚያ አንደኛ ትምህርት ቤት የቡታሮ ሁለተኛ ደረጃ ትምህርት ቤትም የተገነቡ ክላሶችን አካቶ አጠቃላይ ወደ 711 ሚሊዮን ሀብት አሰባስበን በትምህርት ቤቶች መማሪያ ክላስ አዳዲስ መገንባት ጥገናዎቹን ማካሄድና ትምህርት ቤቶችን ለመማር ምቹ ከማድረግ አንጻር ሰፊ ስራዎችን ሲሰራ ነበር። በዚህ ሂደት ካፋ ዞን ወደ 315 ሚሊዮን አካባቢ ሀብት ሰብስቦ ትምህርት ቤቶችን ሲደግፍ ስለነበረ በክልላችን ግማሽ ያክሉን ኮንትሪቢዩት ያደረገ ካፋ ዞን ነው። እውነት ለመናገር የዞኑ መንግስትም በዚህ
ሊመሰገን ይገባል። እጅግ በጣም ላመሰግን ወዳለሁ። የነገን ሀገር ተረካቢ ዜጋን ለማፍራት የሚደረገውን ጥረት ህብረተሰቡ ሊደግፍ እንደሚገባም ተናግረዋል። ህጻናት የነገ ተወዳዳሪ መሆን የሚችሉበት ሁኔታ እንዲኖር ማድረግ ያስፈልጋል። ነገ የሚመጣውን ዓለም፣ ነገ የሚመጣውን ኢንዱስትሪ፣ ነገ የሚመጣውን ቴክኖሎጂ በደንብ መጠቀም የሚችሉ ህጻናትን ከወዲሁ ማፍራት ካልቻል ውድድሩ እኛን ሊያሸንፍ የሚችልበት ሁኔታ እንኖር። ስለዚህ ከዛ አንጻር አጠናክረን ደረጃውን አስጠብቀን አሉ የሚባሉ የትምህርት ችግሮችን ፈተን የትምህርት ጥራት ማስጠበቅ የሚችልበት ሁኔታ ላይ ነው ያለነው። በየደረጃው ይሄ መስራት መቻል አለበት። ያንን ለማድረግ ቁልፍ ችግር የተባለው ግን አንደኛ ላይ ያለው ነገር ማስተካከል ስለሚሆን አሁን ሰርተናል። ይህን ማጠናከር በሁሉም ቦታ ተማሪዎች መጥቶ መማር የሚችሉበት ሁኔታ እንዲኖር ማድረግ፣ ተማሪ ላያቋርጥ የሚችልበት ሁኔታ እንዲኖር ማድረግ፣ ለተማሪዎች በቂ ግብዓት አድርገን የነገ ተስፋ ሊሆኑ የሚችሉበት ሁኔታ እንዲኖር የማድረጉ ስራ ተጠናክሮ መቀጠል መቻል አለበት። ትምህርት ላይ መስራት ማለት ለነገ ተወዳዳሪነት መዘጋጀት ማለት ነው። ዛሬ ትምህርትን ከተውን ነገ ከተወዳዳሪነት እንወጣለን፣ የታወቀ ነው። ምክንያቱም የተጀመረው እድገትም የሚዘልቀው የሚቀጥለው ብልጽግና ትሩፋት የሚቀጥለው በምንድነው? በትውልድ ስለሆነ በትውልድ ላይ የተጀመሩት ስራዎችን በተሻለ ሁኔታ ማስከድ ያስፈልጋል። ዛሬ ላይ ካላስተማርን ነገ አንወዳደርም። ይሄን ሁሉም መያዝ ያለበት ጉዳይ ነው። ዛሬ ላይ ትምህርት ላይ ካልሰራን ዛሬ ያፈራነውን የሰራነውን የሚያስቀጥል ትውልድ አይኖርንም። ነገ እውቀት ይፈልጋል። ነገ ችግር ፈቺ ትውልድ ይፈልጋል። ለዚህ ትምህርት ላይ በልዩ ሁኔታ መስራት ያስፈልጋል። ነገ ተወዳዳሪ ዜጋን ለማግኘት ዛሬ ላይ የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባም ተናግረዋል። ነገ የምንወዳደረው ባስተማርነው ትውልድ ነው። ወደንም ጠላንም ቴክኖሎጂ ያስገድደናል። ዓለም አቀፍ ግዴታም ይጥልብናል። እሱን ለማለፍ የተማረ ትውልድ ያስፈልጋል። ስለዚህ ከዚህ አንጻር የተማረ መንደር ያስፈልገናል። የተማረ መንደር ይጽፋል፣ ያነባል፣ ያሰላል። ጎልማሳ የማይጽፍ ከሆነ ለምኖ የሚያጽፍ ከሆነ ችግር ውስጥ ነን። ጎልማሳው ይጻፍ፣ ያንብብ፣ ያስላ። የዛሬ ጎልማሳ ችግሮቹን ለማለፍ ይሄን መቻል አለበት። አንደኛው የተማረ መንደር፣ አንድም የማይጽፍ ጎልማሳ የሌለበት መንደር በሚል ያዙት። የተማረ መንደር ሌላኛው ህፃኑ ከትምህርት ገበታ እንዳይቀር ይሰራል። ልጁን ወደ ትምህርት ቤት የማይሄደውን ያርማል፣ ይመክራል፣ ይነጋገራል፣ ችግር ቢገጥሞ ይፈታል። ስለዚህ በተማረ መንደር ላይ ማን የለም? ከትምህርት ገበታ ውጭ የሆነ ህፃን የለም ማለት ነው። ሁላችንም በአካባቢያችን ያለው ህፃን በሙሉ ወደ ትምህርት ቤት እንዲሄድ ማድረግ አለብን። የከፋ ዞን ፖሊስ መምሪያ የ2017 ዓ.ም እቅድ ክንውን ሪፖርትና የ2018 በጀት ዓመት እቅድ ግምገማ መድረክ አካሄደም። በዞን ደረጃ ሰላምን ለማረጋገጥ ሁሉም ባለድርሻ አካላት ዘብ መቆም እንዳለባቸው የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳስበዋል። ሀብታሙ ለስላሴ ያዘጋጀውን ዘሩፋይን ሀብታሙ። የከፋ ዞን ፖሊስ መምሪያ የ2017 ዓ.ም እቅድ ክንውን ሪፖርትና የ2018 በጀት ዓመት እቅድ ግምገማ መድረክ አካሄደ። በዞን ደረጃ ሰላምን ለማረጋገጥ ሁሉም ባለድርሻ አካላት ዘብ መቆም እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የተቋሙ ፖሊስ አባላት የአገልጋይነትን ስብዕና በመላበስ ከመንግስትና ከህዝብ የተጣለባቸውን ኃላፊነት በመወጣት የህግ የበላይነትን እንዲሰፍን በትኩረት እየተሰራ ይገኛል ያሉት የዞኑ ፖሊስ አዛዥ ኢንስፔክተር አጥናፉ አባተ በየአካባቢው የጸጥታ ችግሮችን ለይቶ ለማስተካከል በወረዳና በየአካባቢው ሰላምን በመፍጠር ሰላም ወዳዱን ህብረተሰብ በሰላም ወጥቶ በሰላም በመግባት የልማት ስራው እንዲያከናውን የፖሊስ አባላቱ ከህብረተሰቡ ጎን በመሆን በርካታ ተግባራትን እየፈጸመ እንደሚገኝ ጠቁመዋል። ህዝቦቻቸውን በማስተባበር ይህንን ተግባር በጋራ እያደገፉ ያሉ የሁሉም ወረዳ ፖሊስ አባላትና አስተዳደሮችን አመስግነው በአንዳንድ ወረዳዎችና ከተማ አስተዳደሮች አቶ እንዳሻው ከበደ በመልእክታቸው አልፎ አልፎ እየተስተዋለ ያለውን ትናንሽ ስርቆትና ጥቃቅን ወንጀሎችን ለማስቀረትና ለመከላከል ከፖሊስና ከህብረተሰቡ ጋር በመቀናጀት መስራት እንዳለባቸው አሳስበዋል። የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ሰብስቤ ሻወኖ በበኩላቸው ሁሉም የፖሊስ አባላትና አመራር የቀጠና ኦፊሰር በየቦታ ተቀምጦ አገልግሎት የሚሰጥበት ማዕከል በማደራጀት ማህበረሰቡን በማሳተፍ የማህበረሰብን ደህንነት በመጠበቅ ተቋሙ ባቀደው እቅድ መሰረት ህዝቡን ማገልገል እንዳለባቸው አሳስበዋል። በዚህም ሰዎች ፍትህ ለማግኘት
ከሩቅ ቀበሌ እስከ ወረዳ ማዕከል በመምጣት ሳይጠበቅባቸው በቀላሉ አገልግሎት ማግኘት እንዲችሉ ያስችላል ነው ያሉት። በማዕከሉ የተመደቡ ፖሊስ አባላት በተመደቡበት አካባቢ የተሻለ ስራ እየሰሩ ማዕከላት ላይ ተጠናክሮ ይቀጥላል ብለዋል። አስተዳዳሪዎች ከሁሉም ወረዳዎችና ከተማ አስተዳደሮች፣ የፖሊስ አመራሮች፣ የወረዳ አስተዳዳሪዎች፣ የከተማ አስተዳደር ከንቲባዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶችና የፍትህ አካላት ተገኝተው ተካፍለዋል። መድረኩ በመምሪያው የስራ አፈጻጸም ሪፖርት በመወያየት የተሻሉ ልምዶችን ለማጎልበትና ጉድለቶችን ለማረም የሚያስችል ሀሳብና አቅጣጫ የሚመለከትበት ነው ተብሏል። በ2018 በጀት ዓመት እቅድ ላይ ምክክር ተደርጎ የጸደቀ ሲሆን በተጠናቀቀው የስራ ዘመን የተሻለ አፈጻጸም ላስመዘገቡ ወረዳዎችና ከተማ አስተዳደሮች የእውቅና ሽልማት ተሰጥቷል። በመድረኩ ባለፈው በጀት ዓመቱ የተከናወኑ አበይት ተግባራትን የሚያስገኝ የፎቶ ኤግዚቢሽን ተዘጋጅቷል። በውይይት መድረኩ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የከፋ ዞን የወረዳዎችና የከተማ አስተዳደሮች የስራ ኃላፊዎች ተገኝተዋል። በ2018 ዓመተ ምህረት 283 ሚሊዮን ብር ለመሰብሰብ አቅዶ እየሰራ ስለመሆኑ የጠሎ ወረዳ ገቢዎች ጽሕፈት ቤት አስታወቀም። በበጀት ዓመቱ እንደ ወረዳ የገቢ ምንጮችን በመለየት በትኩረት እንደሚሰራ የጽሕፈት ቤቱ ኃላፊ አቶ ተሻለ ሽፈራው ተናግረዋል። አንተነህ ፍቃዱ ገቢ ለአንድ ሀገር እድገት ትልቅ ሚና እንዳለው ይታወቃል። እንዲሁም የህብረተሰቡን የመልካም አስተዳደር እና የመሰረተ ልማት ጥያቄ በተገቢው መመለስ የሚቻለው ገቢ በተያዘው እና በተቀመጠለት ልክ ሲሰበሰብ ነው። በዚህ መሰረት የጠሎ ወረዳ ገቢዎች ጽሕፈት ቤት በ2017 በጀት ዓመት 153 ሚሊዮን ብር ለመሰብሰብ አቅደው 141 ሚሊዮን ማከናወን መቻላቸውን የተናገሩት የጽሕፈት ቤቱ ኃላፊ በ2018 በጀት ዓመትም ለመሰብሰብ የታቀደውን ለማሳካት ስራ መጀመራቸውን ተናግረዋል። 2017 አፈጻጸምን በተመለከተ ያው እቅዱ 153 ሚሊዮን ነው። ከዛ ያው 141 ሚሊዮን ወይም የ192%ን በመደበኛና በማዘጋጃ ለማሳካት ችለናል። የ2018 እቅድን በተመለከተ ያው 82% ተጨምሮ ነው እቅዱ በመደበኛና በማዘጋጃ ተሰጠን 283 ሚሊዮን ነው። ያው 283 ሚሊዮንን ደግሞ ሸንሽነን እንዴት አድርገን ማሳካት እንችላለን የሚል ወረዳዊ አቅጣጫ ይዘን ወደ ስራ የገባንበት አግባብ ነው ያለው። ኃላፊ አክለው በወረዳ 941 የደረጃ ሀምሮሃ ግብር ከፋዮች ያሉ ሲሆን ከነዚህም 3 ሚሊዮን 738,027 ብር ለመሰብሰብ አቅደው እስካሁን ባለው 4 ሚሊዮን 113,106 ብር መሰብሰብ ተችሏል ነው ያሉት። አሁን ባለንበት ወቅት ላይ የደረጃ ሀምሮሃ ነጋዴዎች ግብር የምናስከፍልበት ወቅት ላይ ነው ያለው ነውና በተለየ ሁኔታ በዚህ አመት ላይ የደረጃ ሀምሮሃ ነጋዴዎች በቴሌብር ወይም በሲስተም ነው የሚከፈለው ነውና እንደ ወረዳችን 941 ነጋዴ የደረጃ ሀምሮሃ ነጋዴ ነው ግብር ይከፍላል ተብሎ የተያዘው። በዛ ልክ ደግሞ 3.9 ሚሊዮን ነው ይሰበሰባል ከነዚህ ደረጃ ሀምሮሃ ነጋዴዎች ይሰበሰባል ተብሎ የታቀደው 100% ለማሳካት ግብ ጥለን በጣም በትኩረት በልዩ ትኩረት እየሰራንበት አግባብ አለ። በተለይ በቴሌብር አከፋፈል ስርዓት ላይ ብዙ ሰዎች ያው የግንዛቤ ጋፕ አለ። ይሄን ጋፕ በተለየ ሁኔታ እስከ ቀበሌ ድረስ እስከ መንደር ድረስ በመውረድ ስልክ ቁጥራቸውን በመመዝገብ ስልክ ቁጥር የሌለው ሰዎች ስልክ እንዲያወጡ በዛ ልክ ቴሌብር አካውንት እንዲያስከፍቱ በዛ ልክም ያው ሌሎች አማራጮች በባንክ የመክፈል አማራጭም ጭምር ከክልል ጋር ከዞን ጋር እንደ ወረዳ የገቢ ምንጮችን በመለየት በትኩረት የተሰራ መሆኑንም ነው የጽሕፈት ቤቱ ኃላፊ የተናገሩት። በዩኒቨርሲቲዎች መካከል የሚኖረው ውድድር በትምህርት ጥራት ላይ የተመሰረተ መሆን እንዳለበት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹም። በጎንደር ዩኒቨርሲቲ አዘጋጅነት ከፍተኛ ትምህርት ለላቀ ተጽዕኖ በሚል መሪ ቃል ለ2 ቀናት ሲካሄድ የቆየ የኢትዮጵያ ከፍተኛ ትምህርት ተቋማት የለውጥ ምክር ቤት ጉባኤ መጠናቀቁ ተገልጿል። ጽዮን ታደለም የኢቢሲ ዘገባ እንደሚከተለው ታቀርበዋለች። በጉባኤው ማጠቃለያ መርሃ ግብር ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተገኝተው የመዝጊያ ንግግር አድርገዋል። በዚህም ዩኒቨርሲቲዎች የሚያደርጉት ውድድር ባላቸው የማስተማሪያ እቃና በህንጻቸው ብዛት ሳይሆን በትምህርት ጥራት ላይ ሊሆን ይገባል ብለዋል። በከፍተኛ ትምህርት ተቋማት መካከል የአስተሳሰብ መቀራረብ ሊኖር እንደሚገባ ያሳሰቡ ሲሆን የትምህርት ሪፎርም የመጨረሻ ግቡን በሚገባ መረዳት እንደሚገባ አስገንዝበዋል። ዩኒቨርሲቲዎች ምን አይነት ተማሪ እያፈሩ ነው? የሚያደርጓቸው ጥናቶች ምን ያህል ወቅታዊና አስፈላጊ ናቸው? ጥናቶቹ ምን ያህል ዓለም ያለችበት ሁኔታን ያገናዘቡ ናቸው በሚለው እንዲመዘኑ ያደርጋል ብለዋል። በዩኒቨርሲቲዎች የፕሮጀክት አፈጻጸምና ከመውጫ ፈተና አሰጣጥ አንጻር የሚስተዋሉ ብልሹ አሰራሮች፣ ድርጊቶችም መስተካከል እንዳለባቸው አሳስበዋል።
ባለፉት 3 ዓመታት ዩኒቨርሲቲዎች ትክክለኛና እውነተኛ መረጃ እንዲያቀርቡ ቢጠየቁም ይህን እያደረጉ ባለመሆኑ በመጪው ዓመት ተጠያቂነትን እናሰፍናለን ብለዋል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ። በጉባኤው በትምህርት ስርዓቱ ላይ እየተደረገ ስላለው ለውጥ የጋራ መግባባት ላይ መደረሱ ተገልጿል። በጾመ ፍልሰታ ሱባኤ ስለ ሀገር ሰላምና ስለ ሕዝብ ደህንነት በመጸለይ በልዩ ልዩ ምክንያት በመከራ ላይ ወድቀው የሚገኙ ወገኖቻችን በሚያስፈልጋቸው ሁሉ በመርዳት ሱባኤውን እናሳልፋለን ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አሳሰቡ። ፓትርያርኩ የ2017 ጾመ ፍልሰታ መግባትን አስመልክቶ ባስተላለፉት መልእክት በየጊዜው ጾም እንድንጾም ያስፈለገበት ዋናው ምክንያት ፈቃደ ስጋችንን በመግራት ለእግዚአብሔር ታዛዦች እንድንሆን ነው ብለዋል። በዚህም በሰከነ መንፈስ እግዚአብሔርን እያሰብን ኃጢአታችንን እያስታወስን በንስሐ ወደ እርሱ ለመቅረብና ለእሱ ለመታዘዝ እንጾማለን ብለዋል። ዛሬ ላይ በዓለም ላይ ያለው መተረማመስ ለእግዚአብሔር ባለመታዘዝ የመጣ መሆኑን የገለጹት ፓትርያርኩ በዚህም ባለንበት ዓለም ተባብሶ የሚገኘው የመጠፋፋት ዝንባሌ ለእግዚአብሔር በመታዘዝ በሰላምና በሰጥቶ መቀበል ካልተቋጨ ዳፋው አስከፊ ስለመሆኑም ብፁዕነታቸው ገልጸዋል። ብፁዕነታቸው አክለውም በፍቅር ከሆነ ትንሹም ለሁሉ ይበቃልና ያለውን በጋራ መጠቀም በፍቅርና በሰላም እንኑር። በጾመ ማርያም ሱባኤ ስለ ሀገር ሰላምና ስለ ሕዝብ ደህንነት በመጸለይ በልዩ ልዩ ምክንያት በመከራ ላይ ወድቀው የሚገኙ ወገኖቻችን በሚያስፈልጋቸው ሁሉ በመርዳት ሱባኤውን እናሳልፍ ሲሉ መልእክታቸውን አስተላልፈዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋት ቴሌቪዥን ያዘጋጀናቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ከቀሪ ክፋት ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩ። ሰላም።